ሰላም ጓደኞቼ እንዴት ናችሁ? የመከፋት ስሜት ተሰምቷችሁ ያውቃል? እጅ የመስጠት ስሜትስ ተሰምቷችሁ ያውቃል? አሁኑኑ በቃ በሉት። ከምታስቡት በላይ ጠንካራ ናችሁ። አንድ ምስጢር ልንገራችሁ። ውስጣችሁ የተደበቀ ልዩ ኃይል አለ። አዎ የተለየ ኃይል አላችሁ። በዛሬው ቪዲዮ የሚገርም ታሪክ ትሰማላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትዘነጉ። ወደ ቪዲዮ። አንድ አጭር ታሪክ ልንገራችሁ። ቤን የተባለ አንድ ትንሽ ልጅ ነበር። ቤን ትንሽ ነበር፣ ጠንካራ አልነበረም። ሌሎች ልጆችም ይስቁበት ነበር። ነገር ግን ቤን ትልቅ ሕልም ነበረው። ሯጭ ሆኖ ሀገሩን ማስጠራት ይፈልግ ነበር። በአካባቢውም የነበሩ ሰዎች ቤንን አንተ ይህንን ማድረግ አትችልም ይሉት ነበር። ይሁን እንጂ ቤን አላቆመም። ሁል ጊዜ በማለዳ ይነቃና ይሮጣል፣ ይለማመዳል። እሱ በራሱ ያምናል። ከተወሰኑ ዓመታት በኋላ ምን እንደተፈጠረ ገምቱ። ቤን የሩጫ ውድድር ተወዳደረ። ልክ እንደተለማመደውም በፍጥነት ይሮጥ ነበር። በመጨረሻም ቤን ደማቅ ታሪክ ጻፈ። ውድድሩን አሸነፈ። የልጅነት ሕልሙንም አሳካ። ቤን እንዲያሸንፍ የረዳው ነገር ምንድን ነበር ካልን የአካሉ መጠን አልነበረም። መልካም ዕድል ስላለውም አይደለም። ዋናው ነገር በራሱ በማመኑ ነበር። ይህንን ነገር ከእኔ ጋር በጋራ በሉት። በራሴ አምናለሁ። በድጋሚ ድምፃችሁን ከፍ አድርጋችሁ ለራሳችሁ በራሴ አምናለሁ በሉት። አዎ እናንተ ጠንካራ ናችሁ። እናንተ አስተዋይ ናችሁ። እናም ማሸነፍ ትችላላችሁ። አንዳንዴ ሕይወት ከባድ ናት። ታደክመናለች፣ ታበሳጨናለች፣ ትጥለናለች። ነገር ግን አዳምጡኝ፣ ቀስተ ደመና ሁሌም አትወጣም። አንዳንዴ ከዝናብ በኋላ በፀሐይ ብርሃን ታጅባ ትወጣለች። እናም ሕይወት በጣም ከባድ በሚሆንበት ጊዜ እጃቸውን አትስጡ። አሸናፊ 7 ጊዜ ይወድቃል፣ ነገር ግን 8 ጊዜ ይነሳል። እናንተ ተዋጊ ናቸው። እናንተ ታጋይ ናቸው። ብቻችሁን አይደላችሁም። ሁላችንም ከእናንተ ጋር ነን። እነዚህን 3 ቀላል ሕጎች አስታውሷቸው። አንደኛ፣ በየቀኑ ሞክሩ። ምንም ያህል ከባድ ቢሆንም በየቀኑ መሞከራችሁን አትርሱ። ሁለተኛ፣ ለራሳችሁ አይነተኛ ሰው ሁኑ። ለራሳችሁ ጥሩ ነገር በሉ። ለራሳችሁ ጥሩ ነገር የምትሰሩት ራሳችሁ ናቸው። ሶስተኛ፣ በጭራሽ እጅ አትስጡ። አዎ በጭራሽ እጅ አትስጡ። ትልቅ ነገር ሰዓት ይፈጃል። እነዚህን ሕጎች በየቀኑ ተግብሯቸው። ዶክተር መሆን ነው የምትፈልጉት? ዘፋኝ ነው ወይንስ ኳስ ተጫዋች? ማድረግ ትችላላችሁ። ሕልማችሁ ተጽዕኖ አለው። ሕልማችሁን ተመልከቱ። አሁን አይናችሁን ክፈቱ። እናም ማድረግ እችላለሁ በሉ። አንዳንዴ መጥፎ ድምፆችን በአእምሯችን ውስጥ ይመላለሳሉ። ማድረግ አትችሉም፣ አቅሙ የላችሁም የሚል ድምፅ በተደጋጋሚ እንሰማለን። ረጋ ብላችሁ በልባችሁ እኔ ጥሩ ነኝ፣ እኔ ጠንካራ ነኝ፣ እኔ በቂ ነኝ በሉ። እናንተ ደካማ አይደላችሁም። እናንተ አሸናፊዎች ናችሁ። አሸናፊዎች በጭራሽ የማይወርቁ ሰዎች አይደሉም። በጭራሽ ዝም የማይሉ ሰዎች ናቸው እንጂ። አሸናፊዎች ሊያለቅሱ ሁላ ይችላሉ፣ ሊወርቁ ሁላ ይችላሉ። በኋላ ላይ ግን ይነሳሉ። እናም ወደፊት ይገሰግሳሉ። በመስታወት ራሳችሁን ተመልከቱ። ፈገግ ብላችሁም ለራሳችሁም እኔ አሸናፊ ነኝ በሉ። ውድ ቤተሰቦቼ ስለተከታተላችሁኝ ከልብ አመሰግናለሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን።